እግዚአብሔር ይመስገን ደህና ነኝ። ስሞት ማን ይባላል ማማ? ነጋሴት ይቻ። ቆጮ ለመስራት ምን ያህል ጊዜ ወስዶታል? 5ቱን 6ቱን የሚፈቁት ደግሞ 2 ሰው 3 ሰው ሆነ። 3 ሰው ሆናችሁ ቀኑ ሙሉ ይፈጃል ማለት ነው? አዎ። ምን ያህል አድካሚ ነው? እግር ሰቅሎ መፋቁ ማለት ነው? ድካም አለው። ከመጀመሪያ እስከ መጨረሻ ድካም አለው። ድካሙ ብዙ ነው። ቆጮ ግን ከተፋቀ በኋላ ከበሰለ በኋላ ይቀጠቀጥና በቃ ተቀጥቅጦ ተጻጥቦ የሚሸጥም ከሆነ ይሸጣል፣ የማይሸጥም ከሆነ ወደ ቤት አስገብቶ ይበላል። ለቀለብ ይሆናል። እንደው ይሄንን ድካም ሊቀንስ የሚችል ነገር እንደው በመጣልን ብለው አስበው ያውቃሉ እርሶ? ከየት ይመጣል ታዲያ? ብናስብም እንኳን አናገኝም፣ አይገኝም። ቀኑ ሙሉ እንግዲህ እንዲዝዙ ነው የሚውሉት። በጣም አድካሚ እማማ አሁን ይሄንን ይሸፍኑትና እዛ የሚጠብቁን እንግዶች አሉ። እዛ ደግሞ ሄደን የምናየው ነገር አለ። እሺ እዚህ ይዤት የመጣሁት እዛ ያሳዩኝን የቆጮ አሰራር ስርዓት ያርካቢ የነበረውን እሱ ሊቀንስ የሚችል ማሽን ተሰርቷል የሚለውን ለማየት ነው። ያዩትና ደግሞ እሱ ምን እንደተሰማው ይነግሩኛል። እሺ እንዴት ናችሁ? እናመሰግናለን። እንዴት ናችሁ? እርሳቸው ወይዘሮ ነጋሴት ይቻ ይባላሉ። እታች በባህላዊ መንገድ ቆጮን ሲሰሩ ነው ያገኘናቸውና እስኪ ማሽኑ እንዴት እንደሚሰራ ታሳይልኛለሽ? ይሄ ደግሞ እዛ ምቾ ከጉልባል የሚወጣ ማለት ነው። እዛ እንደዚህ በእንትን የምጨፈጨፈ እዚህ ደግሞ በዚህ ተቆርጦ በዚህ ይሰራል ማለት ነው። ማማ እንዴት አዩት ማሽኑን? ቀደም ሲፍቁ ሲቀጠቅጡ ነበር ያየነውና ይሄን ማሽን ምን ያህል ስራ ያቀላል? ምን ተሰማው? እስኪ እሱ ማሽኑ ቆንጆ ነው። በሀገራችን መምጣቱ በጣም ደስ ይላል። ስራውንም ያቀላል። የሰውንም ድካም ቀንሳል። ሁሉም ግን በየቤቱ ቢኖረው ሁሉም ቢኖረው ሊሰራበት ይችላል። ግን አንድ ብቻ 2 ብቻ ቢኖር ፈላጊውም ደግሞ ብዙ ነው። ወጣቶችን እዚህ አካባቢ አደራጅተን ወደ 12 እና ከዛ በላይ የሚሆኑ ወጣቶችን አደራጅተን ወደ ስራ አስገብተናል። ልክ ሌላ ቦታ ወፍጮ ቤት ሞዴል ነው የተከተልን ያለ ነው። በአካባቢው ያለው አርሶ አደር እንሰቱን ይዞ መጥቶ እዚህ በቆጮ እና በቡላ መልክ ተዘጋጅቶ ይዞን የሚመለስበትን ሁኔታ ነው አሁን እያደረግን ያለ ነው። ስለዚህ በማህበር ተደራጅተው ይሄንን ማሽን መግዛት ይችላሉ። በተጨማሪ ደግሞ በአካባቢ ያሉ ከዚህ አካባቢ ትውልዳቸው የሆኑ ባለሀብቶች አሉ። እነርሱ ደግሞ እየገዙ በብዙ ድካም ያሳደገቻቸውን እናታቸውን የሚክሱበት እድል ነው ብዬ ነው የማስበው። ስለዚህ የምርት ሂደቱ ተሻሽሏል። የቃና የጣም መሻሻል አለ። የኳሊቲ ለውጥ አለ። ኢቭን አሁን የታሸገበቱ በጣም የተሻለ ነው። ስለዚህ ወደ ውጭም ለመላክ እድል የሚፈጥርበት ሁኔታ ላይ ደርሰናል ማለት ነው።